እሺ ሊንኩን እዚህ ዲስክሪፕሽን ላይ አስቀምጬላችኋለሁ። እሱን ኮፒ አድርጋችሁ ፔስት ስታደርጉት ይሄን ፔጅ ታገኛላችሁ። ወደ ታች ስትሄዱ ሃው ቱ አፕላይ የሚለውን ንኩት። ከዛ እዚህ ጋር ቁጥር 2 ላይ ሎጊን ኦር ሬጂስተር የሚለውን እሱን ነው የምትነኩት። ምክንያቱም መጀመሪያ ክሬት ማድረግ አለብን ጂሲኬ። እሱ እንደነካችሁ ሁለት አማራጭ አለ። ሁለተኛውን ጂሲኬ የሚለውን እዚህ ጋር እንደምታዩት ሳይን ኢን ኦር ክሬት የሚለውን እሱን ንኩት። ከዛ ሳይን አፕ የሚለውን ነው የምትነኩት። ከዛ እሱን እንደነካችሁ አክሰፕት በሉ። ክሬት ዩዘር ኔም ስጡት የራሳችሁን። ከዛ ፓስወርድ የራሳችሁን ሁለቱም ላይ ትጽፋላችሁ ማለት ነው። ስትሮንግ የሆነ የማትረሱት ፓስወርድ ጻፉ። ሁለቱንም ከጻፋችሁ በኋላ ኮንቲኒው ነው የምትሉት ማለት ነው። ከዛ ወደዚህ ፔጅ ይወስዳችኋል። እዚህ ጋር ጥያቄና መልስ ነው የምትመልሱት የፈለጋችሁትን ማለት ነው። እዚህ ጋር የመጀመሪያውን ሴሌክት አድርጋላችሁ እናንተ ማትረሱት ነገር ማለት ነው። እዚህ ውስጥ የተመቻችሁን ጥያቄ አንዱን ሴሌክት ማድረግ ነው። አንብባችሁ ጥሩ የሆነውን የምትሉትን ማትረሱትን ጥያቄ እስከነ መልሱ ስለምጽፉት አንዱን ሴሌክት ታደርጉታላችሁ ከነዚህ ውስጥ ማለት ነው። እኔ ለምሳሌ ፌቨራይት ጌም በልጅነቴ የምወደውን ጨዋታ መረጥኩ። ፉትቦል አልኩት መልሱን። እናንተ አስቀምጣችሁት ነው የሚሆነው። ከዛ ሜሞሪያል ፐርሰን የምታስታውሱት ሰው ነቢያት አልኩኝ የባለቤቴን ስም። ከዛ ሂንት ይፈልጋል ነው እዚህ ጋር ሂንት ቢያንስ 3 እንትን መጻፍ አለባችሁ። ኦኬ ለሂንቱ ማለት ነው 3 ስፔሊንግ ከዛ ቢሆን አሪፍ ነው። ከዛ ሜሞራብል ዴት ማትረሱት አመት፣ ወር፣ ቀን። ከዛ ሂንቱን ጻፉ ማለት ከዛ ኮንቲኒው። ከዛ በመቀጠል ያው ሪከቨሪ ኢሜላችሁን እንድታስገቡ ነው። ሁለቱም ላይ ጽፋችሁ ኮንቲኒው ማለት ነው። ከዛ በኢሜላችሁ ላይ ኮድ ይልክላችኋል። እሱን ኮድ ኮፒ አድርጋችሁ እዚህ ጋር ፔስት ታደርጉትና ኮንቲኒው ማለት ነው። ከዛ ይሄንንም ኮንቲኒው ትላላችሁ። ደግማችሁ አሁንም ኮንቲኒው። ከዛ ይሄ ሲመጣ ወደ ታች ታደርጉትና ሴት አፕ ዩር ኢሜል የሚለውን ነኩት። እሱን እንደነካችሁ ይሄ ይመጣል። ከዛ ወደ ታች አድርጋችሁ አክሰፕት። ከዛ ይሄ ሲመጣላችሁ ኢሜላችሁን አስገቡና ኮንቲኒው ነው የምትሉት ማለት ነው። ኮንቲኒው እንዳላችሁ በኢሜላችሁ ላይ ኮድ ይላክላችኋል። እሱን ኮድ እዚህ ጋር ታስገቡና ኮንቲኒው ማለት ነው። ከዛ ይሄ ሪከቨሪ ኮዶች ይመጣሉ። እነዚህን ሪከቨሪ ኮዶች ስክሪንሾት አድርጋችሁ ሴቭ አድርጓቸው። ከዛ የስ የሚለውን ክሊክ አድርጉት ኮንቲኒው። ከዛ ይሄ ፔጅ ይመጣል። ኮንቲኒው ነው የምትሉት ማለት ነው። ኮንቲኒው እንዳላችሁ ከዛ ይሄ ይመጣላችኋል። ኢሜላችሁን አስገቡ። ሁለተኛው አካውንት ታይፕ የሚለውን ኢንስቲትዩሽን አድርጉ። ከዛ ኔክስት በሉት። ከዛ ኔክስት ካላችሁት ፕሮሰሲንግ ካለ በኋላ ይሄ ይመጣላችኋል ማለት ነው። ሁለተኛው ስቴፕ። ከዛ ወደ ታች ሄዳችሁ አግሪ ኔክስት የሚለውን መንካት ነው። ከዛ ሶስተኛው ላይ ደግሞ ይሄንን ነው። እዚህ ጋር አካዳሚያችሁን ኢንስቲትዩሽን አንዱ ብዙ አለ። እናንተ የፈለጋችሁትን ሰሌክት ማድረግ ትችላላችሁ ከነዚህ ውስጥ ማለት ነው። ኮሌጆች አሉ፣ ዩኒቨርሲቲዎች አሉ። እናንተ የፈለጋችሁትን ማድረግ ነው። እዚህ ወደ ታች የምታደርጉት ደግሞ ሪፕሬዘንታቲቭ ነው። ራሳችሁን አድርጉ። እንደናንተ ሆኖ የሚሞላ ነው የሚለው ግን እናንተ ማድረግ ትችላላችሁ። የእናንተን ኢንፎርሜሽን መሙላት ትችላላችሁ ማለት ነው። እዚህኛው ካናዲያን ኢንስቲትዩሽን ሪፕሬዘንታቲቭ ኢንፎርሜሽን የሚለው ላይ የራሳችሁን ኢንፎርሜሽን ሙሉ ማለት ነው። ከዛ ከሞላችሁ በኋላ እዚህ መጨረሻ ላይ ክሬት ዩር ማይ ኤዱ ካናዳ አካውንት የሚለውን ንኩት። እሺ ከዛ ኢሜላችሁ ላይ ኢንቪቴሽን ኮድ ይልካል። ከኢሜላችሁ ኮፒ አድርጋችሁ እዚህ ጋር ፔስት ታደርጉትና ኮምፕሊት ዩር ሬጂስትሬሽን የሚለውን ነው የምትነኩት። ኦልሬዲ ሬጂስትሬሽኑን ጨረሳችሁ ማለት ነው። ይሄ ያመጣላችኋል። ልክ እንደዚህ ሲያመጣላችሁ ይህንን ዝጉትና ድጋሚ ሎጊን ነው የምትሉት። ኦኬ ድጋሚ ሳይኒን ለማለት ያው የሰጧችሁን ሊንክ ኮፒ ፔስት አድርጋችሁ ያው ሃው ቱ አፕላይ ላይ የሚለውን ሳይኒን ማድረግ ነው ማለት ነው። እዚህ ጋር ሳይኒን ትላላችሁ። ኦልሬዲ ፈጥራችኋል። ዩዘር ኔማችሁና ፓስወርዳችሁን አስገብታችሁ ሳይኒን በሉት።
ይሄ ይመጣላችኋል። ወደ ታች አድርጋችሁ እናንተ ሶስተኛው ላይ ነው ኢትዮጵያ ያለበት አፕ ላይ የሚለውን ነኩት። አፕ ላይ የሚለውን እንደነካችሁ ይሄ ይመጣላችኋል ማለት ነው። ወደ ታች ታረጋላችሁ። ከዛ ኮንቲኒው እንደነካችሁ ይሄ ይመጣል ማለት ነው። እነዚህን እስከ 7 ድረስ መሙላት ነው። ኦኬ ይሄን ከጨረሳችሁ በቃ ሰሚት ይደረጋል ማለት ነው። እኔ ቅድም የመረጣችሁት ትምህርት ቤት እዚህ ጋር ይመጣል። ኮንቲኒው ነው የምትሉት ማለት ነው እዚህ ጋር። ከዛ ፕሮሰሲንግ ብሎ ኦልሬዲ ቁጥር 1ን ጨረሳችሁ። ከዛ ሁለተኛው ላይ እዚህ ጋር ሴሌክት የሚለውን ስትነኩት የሶርን ይመጣላችኋል። የስ በሉት። ከዛ በኋላ ቫሊዲቲ ኤንድ ሴቭ የሚለውን መንካት ነው። ከዛ ሶስተኛው የእናንተን ኢንፎርሜሽን ነው የሚጠይቀው። ኢንስቲትዩሽናችሁ የጨረሳችሁበት ስማችሁን፣ አመታችሁን፣ የተወለዳችሁበትን ነው። ስለዚህ እነዚህን ሙሉትና ቫሊዲቲ ኤንድ ሴቭ የሚለውን መንካት ነው። ከዛ ወደ አራተኛው እንሄዳለን ማለት ነው። አራተኛው ደግሞ የሚጠይቃችሁ የስኮላርሺፑን ኢንፎርሜሽን ነው። ስኮላርሺፑን ኮምፖነንቶችን ምረጡ። ከዛ በኋላ መቼ ጀምራችሁ መቼ እንደምትጨርሱ ትሞላላችሁ ማለት ነው። ብትሳሳቱም ያስተካክላችኋል፣ ይነግራችኋል። ከዚህ እስከዚህ አድርጉ ብሏችሁ ማለት ነው። እናንተ እየተከተላችሁ ማድረግ ነው። እዚህ ጋር በ4 ወር ነው ከ5 እስከ 6 ወር ነው የሚለው እናንተ መምረጥ ትችላላችሁ። ከመረጣችሁ በኋላ ሁሉን ነገር ከሞላችሁ ከጨረሳችሁ በኋላ እንደተለመደው ቫሊዴት ኤንድ ሴቭ ማድረግ ነው ማለት ነው። ኦኬ ቀጣዩ አምስተኛው ነው። አምስተኛው ደግሞ የእናንተን ድሮ የጨረሳችሁበትን ኢንስቲትዩሽኑን፣ ዩኒቨርሲቲን ኦር ኮሌጁን፣ ስሙን፣ አድሬሱን፣ ከተማውን እነዚህን ሞልታችሁ ቫሊዴት ኤንድ ሴቭ ማድረግ ነው። ኦኬ በመቀጠል ያው አሁን 6ኛውን ነው የምንሞላው ማለት ነው። ፕራይቬሲ ኖቲስ ስቴትመንት። እዚህ ጋር ፕራይቬሲ ኖቲስ ስቴትመንት የምትለዋን ንኳት፣ ዳውንሎድ አድርጓት። ዳውንሎድ ካደረጋችሁ በኋላ መፈረም ይገባችኋል። ኦኬ ፊርማ፣ ቀን ምናምን ሞልታችሁ እዚህ ጋር እንደምታዩት ይሄ ፔጅ ነው። ፕሪንት አድርጉት እንደፈለጋችሁ እናንተ እንደሚመቻችሁ። ኢሳይንም እዛው ላይ ሞባይላችሁ ፒሲ ላችሁ ላይ ማድረግ የምትችሉ ከሆነ ፈርማችሁ ሴቭ አድርጉት ማለት ነው። ከዛ አድ የሚለውን አድ ፋይል የሚለውን ነኩት። ከዛ ይሄ ፈርማችሁ ያስቀመጣችሁትን ሰሚት አድርጉት፣ አፕሎድ አድርጉት ማለት ነው። ከዛ በኋላ ቫሊዴት ኤንድ ሴቭ የሚለውን መንካት ነው። ከዛ እንግዲህ የመጨረሻው 7ኛ ይሆናል ማለት ነው። ከዚህ በኋላ ልክ ይሄ ሲመጣላችሁ ወደ ታች አድርጉት 7ኛውን። ይሄ መጨረሻው ነው። ከዛ እቺ ቦክሷ ላይ ሴሌክት አድርጉ። ከዛ በኋላ ሰሚት ማለት ነው። እሺ ሰሚት እንዳደረጋችሁ በቃ እንደዚህ መምጣት አለበት ማለት ነው። ፕሮግራም ኔም ኦፍ ካንዲዴት፣ ሪፈረንስ ነምበራችሁ እንግዲህ እንደ ኤግዛምፕል ነው የሰራሁት እኔ። ስለዚህ አያችሁት ይሄ መምጣት አለበት። ኦኬ ልክ በቃ ሰሚት አድርጋችሁ ሲጨርሱ ይሄ ነው መምጣት ያለበት። ከዛ ሪተርን ቱ ማይ ስኮላርሺፕ የሚለውን ንኩት። እሱን እንደነካችሁ ወደዚህ ወስዳችኋል ማለት ነው። እዚህ ጋር አፕሊኬሽናችሁን ሰሚት አድርጋችኋል። እንደምታዩት አይታችኋል። እዚህ ጋር እንደምታዩት ሰሚት ተደርጓል ማለት ነው። እኔ ዛሬ ፌብሩዋሪ 17 ላይ ነው ሰሚት ያደረኩት። እዚህ ጋር መጨረሻው ላይ ዳውንሎድ የምትላለች እንደምታዩት እንደዚህ ወደ ቀኝ በኩል መጨረሻውን ስትስቡት እዚህ ጋር ዳውንሎድ የምትላለች። ይህንን ዳውንሎድ አድርጋችሁ ይህን ዶክመንት ያዙት። ኦኬ እሺ። እና እንዳልኳችሁ መጨረሻ ላይ አንድ ማድረግ ያለባችሁ ነገር ሊንኬን ድጋሚ በሌላ እንትን ላይ ክፈቱትና እዚህ ጋር ሃው ቱ አፕላይ የሚለውን ነክታችሁ እዚህ ጋር እንደምታዩት አንደኛ ሰሚት መደረግ አለበት ብሏል። ሰሚቱን ጨርሰናል። ቀጣይ ደግሞ ምንድነው እዚህ ጋር ማኔጅ ኤንድ አካውንታቢሊቲ ፍሬምወርክ የምትለዋን ዶክመንት እዚህ ጋር ለምታዩት ለስኮላርሺፕ ኢንፎርሜሽን ስኮላርሺፕ ኢንፎ ለሚለው ኢሜል መላክ አለባችሁ። የምትልኩት ነገር እዚህ ጋር ማኔጅ እዚህ ጋር
ትንሽ ፒንክ ሆኖ የሚታያችሁ በጣም እሱን ንኩት። ይሄ ዶክመንት ነው። ይህን ዶክመንት 3 ፔጅ ነው። ሴቭ አድርጋችሁ ሙሉት። ኦኬ ሴቭ አድርጉ፣ ሙሉት። ከዛ በኋላ ከሞላችሁ በኋላ እንግዲህ እዚህ ጋር እንደምታዩት ለምትልኩት ኢሜል እችን ኮፒ አድርጋችሁ ስኮላርሺፕ ኢንፎ የሚለው አለ አይደል? ለሱ ነው የምትልኩት ማለት ነው። ኦኬ እሱንም ማድረጋችሁ አይረሳ ማለት ነው። ሶ እንግዲህ ይሄን ይመስላል። ይሄንን ስኮላርሺፕ አፕላይ ለማድረግ ይቅናችሁ ጋይስ። እንግዲህ መልካም እድልን እመኝላችኋለሁ። ሌላም እንግዲህ ስኮላሮቹ ሲመጡ እንደዚህ እያደረግን እንቀጥላለን ማለት ነው። መልካም ጊዜ። ባባይ